ዛሬ ይዘንላችሁ የመጣ ነው ምንድነው ሰላማዊ ህይወት መኖር ከፈለክ 10 አይነት ሴቶችን ራቅ የሚል ይሆናል ማለት ነው። ሀይር እንግዲህ ኡሙ መርየም መጀመሪያው ወደ አንቺ ልምጣና ያገቡት ወንድሞቻችን አገቡ አላህ ጥሩ ያርግላቸው። ላላገቡት ግን ሰላማዊ ህይወትን ለመኖር ምን አይነት ሴትን ምርጫቸው ማድረግ አለባቸው? ቢስሚላህ ሰላቱ ሰላሙ ዐላ ረሱላህ ሰለላሁ ዐለይሂ ወሰለም። ያው እንደሚታወቀው ዱንያ ላይ ስንኖር የሚሆንልን ነገሮች አሉ፣ ማይሆንልን ነገሮች አሉ። አንዳንድ ነገር ሳይሆንልን ሲቀር መቀየር የምንችላቸው ነገሮች አሉ፣ መቀየር ማንችላቸው ነገሮች ደግሞ አሉ ማለት ነውና ብዙ ጊዜ ካስተዋልን ስራ ባይስማማን ራሱ ለማቆም እንዴት ነው ሁኔታዎች ላይ መቻችልን እንችላለንና እየጠላ ነው እየሰራ ነው እንቀጥላለን ማለት ነው። እንደዚህም ደግሞ ሚስት አንድ ሰው እንግዲህ በራሱ ክራይቴሪያ በራሱ ምርጫ ያገባና ከገባ በኋላ ሌላ ይሆንበታል። ወይ ተቃጥለሽ ትኖሪያለሽ እየተጨቃጨቅሽ ወይንም ደግሞ ትለያያለሽ ማለት ነው። እና ስራና ሚስት እስከ ህይወታችን ፍጻሜ አብሮ የሚከተለን ነገር ነው። ስራ ስንል የሰራነው ስራ እስከ አኺራ እስከ ቀብራችንም አብሮ ነው አይደለም የሚገባው። ከቀብራችንም ውስጥ ቀብር ውስጥም ሆነን ያ ስራችን ነው ወይ ጥሩ የሚያረጋልን ወይ መጥፎ የሚያረግብን ማለት ነውና አሁን ፎከስ ማድረግ የምንፈልገው የትዳር አጋሩን ሲመርጥ እንዴት ያደርግ የሚለው ነው ማለት ነውና ብዙ ሰው ካየን አንዴ ካገባ ከሷ ሚስቱ ጋር እስከ ለተሞቱ ድረስ ነው የሚኖረው ማለት ነው። ስለዚህ የሚከተለን ነገር ስለሆነ እስከ መጨረሻችን የሚከተለን ነገር ስለሆነ አንድ ወጣት አንድ ሰው አንድ ወንድ ምን አይነት ሚስት መምረጥ አለበት የሚለው ነው እዚህ ጋር ማተኮር የምንፈልገው ማለት ነው። ስለዚህ ደስተኛ የሆነን ህይወት ለመኖር አንደኛ ቀዳሚው ነገር ከሁሉም በፊት ቅድሚያ ሊሰጠው የሚገባው ምንድነው ኢማኗን ዲኗን ነው ማለት ነው። ዲን ስንል ብዙ ጊዜ ክራይቴሪያ ስናስቀምጥ ወንዶች በተለይ ሚስት ለማግባት ሲፈልጉ ክራይቴሪያ ሲያስቀምጡ ቅድሚያ ሊሰጡት የሚገባው ነገር ነው። ዲኗ ማይሆን ከሆነ እቺ ሴት ሚስት ልትሆን አትችልም። በቃ ባጭሩ አቂዳዋ ያልተስተካከለች ከሆነች ሙስሊም ነኝ ብላ ሙስሊም ልብስ ለብሳ እንደ ሙስሊም አክት እያደረገች ፈጣሪን ከፍጡሩ ጋር መታመሳሰል ከሆነች ማይሆን አመለካከት ካላት ከአላህ መታሻርክ ከሆነች እቺ ሚስት ልትሆን አይገባም ማለት ነው። ሚስት ልትሆን አትችልም። ስለዚህ ቅድሚያ ሊሰጠው የሚገባው ነገር ምንድነው? ዲኗን አላህ ባዘዛት የምትታዘዝ አይነትን ሴት ነው ማግባት ያለበት ማለት ነው። ባጭሩ ምንድነው ሎጂኩ? ለአላህ ማትሆን የአላህን ትዕዛዝ ማታቆም ለሱ ማትሆን ነው። በቃ ጣዓ ልታረገው እሱንም አትችልም ማለት ነውና ብዙ ሰዎች ለዚህ ቅድሚያ ሲሰጡት አይታይም። አፈቀርኳት የሚለው ነገር ላይ ነው በቃ ልባቸው የሚያዘነብለውና ብዙ ጊዜ ካየን ፍቅር ላይ ነው ፎከስ የምናደርገው። ግን የሚያገባት ሴት አላህ የምትታዘዝ ከሆነ አላህ የምትፈራ ከሆነች ፍቅሩ ቢጠፋ እንኳን ሐቁን አትነካበትም። ተግባባን አይደለ? ሐቁን ትጠብቅለታለች። ስለዚህ መጀመሪያ አንደኛ ለዲኗ ቅድሚያ መስጠት ይኖርበታል ማለት ነው። ሌላው ሁለተኛ ቆንጆ መሆን አለባት። እዚህ ጋር ቆንጆ ትሁን ስንል ምንድነው ሚስ ወርልድ ምናምን ይሄ ቆንጆና አንደኛ ወጣች ምናምን ማለታችን አይደለም። ቆንጆ ትሁን ስንል ሲያያት የምትማርከው መሆን አለባት። መልከ ጥፉ የሆነችን ሴት ካገባ ከጊዜ በኋላ እየሄደ ውስጡ ሲያየት የሚደነግጥ ቤት ገብቶ ገጽታዋን ሲያይ የምታስደነግጠው አይነት ከሆነች ይሄ ዘላቂነቱ በጣም አጠራጣሪ ነው የሚሆነው። እሱም ከሐራም የመጠበቅ ውድድ እየቀነሰ ይመጣል። በጣም እየቀነሰ ይመጣል። ለምን ደጅ ሲወጣ ሌላ የሚማርከው ነገር የሚያይ ከሆነ ኦብቪየስሊ ልብ ወዴት ነው የሚያዘነብለው? ወደዛች ወደ ቆንጆዋ ነው የሚያዘነብለውና በተለያዩ ምክንያቶች ማተማርከዋን ቤት ያመጣና ከዛ ወደ ሌላ ነገር ይገባል ማለት ነውና ቁንጅና ስንል ያው ከሰው አይን ይለያያል። አሁን እንዳለችው ነው ለአንዱ ቆንጆ የምትባለው አንዱን ምንም በቃ ውሃ ልትለው ትችላለች፣ ምንም ላትመስጠው ትችላለችና ያው ለየተለያየ ሰው ለየሁሉም የየራሱ አመለካከት ነው ማለት ነው። ግን ዋናው ቁልፍ ነገር ምንድነው? ለሱ የምትስበው ትሁን ነው። የምታስጠላ ከሆነች በኋላ ሌላ ምክንያት እንኳን አመዝኖበት ቢያገባት ከጊዜ ብዛት
ነገሩ እየቀዘቀዘ ይመጣና ወደ ሌላ የመዞር ነገሩ እየጨመረ ይመጣል ማለት ነው። ሌላኛው ጥሩ አኽላቅ ያላት ሴት መሆን አለባት። ጥሩ ስነ ምግባር ያላት ሴት በጣም ይሄ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ለምን ሚስት ሲባል ስለሱና ስለሷ ብቻ አይደለም። ልጆች አሉ። ማህበረሰብ የምታነጸዋ የልጆቹን ማንነት የምትቀርጸው ሚስቱ ናት። ስለዚህ ከሷ ጥሩ ባህሪዎችን ስለሚወስዱ የልጆቹም ጥሩነት ከሷ ጥሩነት ጋር የተያያዘ ነገር ነው ማለት ነው። እሷ ጥሩ ካልሆነች ልጆቹም መጥፎ ነው የሚሆኑበት። በቃ ይሄን ማወቅ አለበት። ስለዚህ ሚስት ሲመርጥ በጣም ጥሩ አኽላቅ ያላት፣ ለምሳሌ ቸር የሆነች ከሆነች ይህም ባህሪዋ ልጆቿ ከማን ነው የሚወስዱት? ከሷ ነው። እንደዚህም ደግሞ ሀያ ያላት ልጆቿ ከሷ ምን ይማራሉ? ሀያን ይማራሉ ማለት ነው። አደብ ያላት ከሆነች ልጆቿ ከሷ አደብ ነው የሚማሩት። ግንስ በተቃራኒ ከሆነ እንግዲህ ይታያችሁ ምንም ሀያ የሌላት አይነት ጋጠ ወጥ ባህሪ ካላት ልጆቿ በቃ ይሄ ነገር ኖርማል ነገር ነው ለነሱ። ያንን ነው ከማህበረሰቡም ጋር ሲቀላቀሉ በጣም ወጣ ያለ ባህሪ ጋጠ ወጥ የሆነ ባህሪ ያንጸባርቃሉ ማለት ነው። እንደዚሁም ደግሞ ቆንቋና ቋጣሪ የሷን ነገር ማታስነካ አይነት ሰው ከሆነች ልጆቿም ይሄንን ይማራሉ። ከሰው ጋር ራሱ መግባባት ያስቸግራቸዋል። ስለዚህ የልጆቿንም ባህሪ ስለምትቀርጽ በጣም ሁሉቋ ላይ ማተኮር አለበት። በጣም ጥሩ አኽላቅ ያላትን ሴት ሊመርጥ ይገባል ማለት ነው። ሌላኛው ታዛዥ ሆነች። አሁን ብዙ ወንዶች ጋር በጣም በአሁኑ ሰዓት ኮምፕሌን የሚያደርጉት ነገር ምንድነው? አትታዘዝም፣ እሺ አትልም ነው በቃ ኮምፕሌናቸው። ዋና የጊዜው ወረርሽኝ ነው ይሄኛው። አሁን ዘመን ላይ በጣም በቃ የገነነ ነገር እሺ ያለ ማለት ነው። እና ታዛዥ የሆነቿን መጀመሪያ አይቶ ማግባት አለባት። ይሄም ቤተሰቡ ላይ ተጽዕኖ አለው። እናት ለአባት ስትታዘዝ ልጆቿ ከስር መታዘዝ የሚለውን ነገር ይቀስማሉ ማለት ነው። ወንድም ለእህቱ ይታዘዛል፣ እህት ለወንድሟ ትታዘዛለች። በጣም ስሙዝ የሆነ ሰላማዊ ኑሮ ነው የሚኖሩት። ግንስ የእናትን ቢተኝነት ካለ ልጁንም ሲያዘው አባት ልጁ እሺ አይልም። እህት ወንድሟን አንድ ነገር ካዘዘች እሺ አይሉም። ገባሽ አይደለም? ሁሌ መገጫጨት ይመጣልና ታዛዥ የሆነቿን መምረጥ በጣም ይሄ ብልህነት ነው ማለት ነውና በብዙ ጊዜ ማለት ነው ይሄን ባህሪዎቿን ከምን ሊያቅ ይችላል ማለት ነው? ቤተሰቦቿን በማየት እናቷ ከአባቷ ጋር ያለውን ሪሌሽን ካየ ወይንም ደግሞ እህቶች ያገቡ ካላት የነሱን ባህሪ ከባሎቿ ጋር እንዴት አይነት ግንኙነት አላቸው የሚለውን ነገር ካየ ዞሮ የሷን ባህሪ ከቤተሰቧ የወጣ ሊሆን አይችልም በአብዛኛውና ያን ነገር ማግኘት ይችላል ማለት ነው። ስለዚህ ቁልፍ ነገሮች ምንላቸው ሲያገባ መጀመሪያ ዲኗን ነው፣ ከዛ ውበቷን ነው፣ ከዛ በኋላ ስነ ምግባሯና ታዛዥነቷ። እነዚህ ነጥቦች ላይ በጣም ማተኮር ይኖርበታል ማለት ነው።